ለማንም አይደለም፣ ለራሴ ነው። እስከ ዛሬ ላስከፋው፣ ለበደልኩ፣ ላስለቀስኩ፣ ላማረርኩ፣ ላረኩት ነገር በሙሉ ይቅርታ። አይ ነው ከትላንትም የባሰ ነገር ላይ ሊገጥመን ይችላል፣ ግን አይዞህ፣ በአሁኑ አለሁልህ። በአሁኑ ለኔ ነው ያለሁለት። አሁን እበረታለሁ። ይመስገን። አንድ ጥያቄ ልጠይቃችሁ፣ መዋሸት አይቻልም። በዚህ ሰዓት በህይወታችሁ ደስተኛ ናችሁ? አዎ ያላችሁ ከልብ የሆነ ምክንያታችሁን ጻፉልን። የተረጋጋችሁት በምንድን ነው? ከልብ ሰላም የሆናችሁት በምንድን ነው? ደግነቱ ያመነው ሰው ትቶን ሲሄድ ህይወት አላበቃም። ያንን ትምህርት ስንወድቅ ህይወት አላበቃም። በሐሳብ ምሽቱ ሲረዝምብን ህይወት አላበቃም። ጓደኝነቱም ሲቀር ህይወት አላበቃም። የመጨረሻችን በሚመስሉ ቀናትም ህይወት አላበቃም። ገንዘብ ከኪሳችን ሲጠፋም ህይወት አላበቃም። ያሰብነውን ሥራ ስላልሰራ ህይወት አላበቃም። ሰው ከጎናችን ሲጠፋም ህይወት አላበቃም። ህይወት ይቀጥላል። አይዞን። አንዳንዴ ለመናገር የማይመቹ ለመተው የማይቀሉ ብዙ ስሜቶች አሉ። ለአንተ ብቻ የከበደ ለሌላው የቀለለ ነገር አለ። አንዳንዴ ምን ሆነሃል ስትባል ምንም ብለህ የምታልፈው በውስጥ ብቻ የምትይዘው አንተ ብቻ የምትታመምበት ጉዳይ አለ። ብቻ የማለፊያ ብርሃንን ፈጣሪ አደለን። ኮብራንና ኮብራን እንዴት ናችሁ? ደህና ናችሁ ወይ? ሰላም ብያለሁ። ሰላምታዬ በያላችሁበት ድረስ ሙስሊም ክርስቲያን ወገኖቼ፣ አዲስ ነኝ፣ አበረታቱኝ። አዲሱ ቻናሌ ማለት የትልቁ ቻናሌ ተዘግቶብኝ ነው። እንግዲህ በአዲስ ቻናል መጥቼ ነው። እንግዲህ ሱሱ ዩቱብ 27 ትላል። ሱሱ የ27 ዩቱብ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ። አህለን ወሰህለን ብያለሁ። እንግዲህ በሌላ ቪዲዮ እንገናኛለን። ቆንጆ ቆንጆ ቪዲዮዎችን ይዤላችሁ እንድመጣ ተስፋ አደርጋለሁ። እናንተም ደግሞ አበረታቱኝ። በጣም ከባድ ነው። ለፍታችሁ ደክማችሁ ከዛ በኋላ ስሜቱ ከባድ ነው። ብቻ በእኔ የደረሰው በማንም አይድረስ እያልኩኝ ያው እንግዲህ ገና ይሄም መግቢያዬ ነው። ግን ደግሞ በሌላ ቪዲዮ ቆንጆ ቆንጆ ቪዲዮ በራሴ አይዲያ እና በራሴ በሆኑ ነገሮችን ይሽላችሁ ከችላለሁ። በዚህ አጋጣሚ አንዳንድ ነገሮችን እዚህ ቪዲዮ ላይ ስለቅላችሁ የሆነ የህይወት ትምህርቶችን አንዳንድ ነገሮችን ይሽላችሁ እመጣለሁ። ምክንያቱም አንዳንድ ጊዜ ምን አለ መሰላችሁ ቤተሰቦቼ ቢሆን በምታዩት ሶሻል ሚዲያ ላይ በምታዩት ነገር ብዙ ነገር ትማራላችሁ። ራሳችሁን ጠንካራ እንዲያረጋችሁ የሚያበረታታችሁ ነገር አለ ማለት ነው። እኔ አንድ ነገር ልንገራችሁ። እኔ ሶሻል ሚዲያ ከጀመርኩ ቀን ጀምሮ ለራሴ ጠንካራ ነኝ ብዬ ነው ማስበው። እናንተም ጠንካራ። በምድር ላይ ከውለታ ሁሉ ትልቁ ውለታ እናት ለልጇ የከፈለችው መስዋዕትነት ነው። ሁሉም ይመጣል፣ ይሄዳል፣ ያልፋል። በዚህ ዓለም ላይ ባለበት የሚቆይ አንድም ነገር የለም። የተረገዘ ይወለዳል፣ የተወለደም ያድጋል። በሚያልፍ ዓለም ውስጥ የማያልፍ መስዋዕትነት የምትከፍለው ግን እናት ብቻ ነች። ማንኛውም እናት በእናትነት ዘመኗ ከባድና ፈታኝ ጊዜያትን ታሳልፋለች። እናት ለልጇ ስትል በብዙ ትፈተናለች፣ ዋጋ ትከፍላለች። ከእርግዝና ጀምሮ መውለድና ልጅን ማሳደግ ለእናት ቀላል የሚባል ጊዜ አይሆንም። ነገር ግን እናት ህመሟን እንኳን የምትነግረው የምታስረዳው ብታስረዳውም የሚገባው ሰው አታገኝምና ሁሉም ያልፋል ብቻ ነው መልሷ። ዛሬ በመሞትና በመኖር ውስጥ ሆነሽ በጭንቅ አምጠሽ የወለድሽው ልጅ ወገብሽ እስከሚንቀጠቀጥ ጎንበስ ብለሽ ቀና ብለሽ የምታሳድጊው ልጅ ነገ ራሱን ችሎ ካንቺ ጥገኝነት ተላቆ አንቺም እንደ ልብሽ መውጣት መግባት የምትጀምሪበት ቀን ከመጣና የደከምሽበት ፍሬ አፍርቶ ጤነኛ አስተዋይና ጎበዝ እንዲሁም የእናትነትሽን ዋጋ የሚያውቅ ልጅ ከሆነልሽ ድካምሽ ዋጋ አግኝቶ ያ ሁሉ ፈተናና መስዋዕትነት ያልፍ ይሆናል። በአንጻሩ ደግሞ ጤናሽን፣ ህመምሽን፣ ስቃይሽን፣ ወጣትነትሽን፣ ዕድሜሽን፣ ስሜትሽን፣ የግል ፍላጎትሽን፣ ሥራሽን፣ ትምህርትሽን ሁሉ ትተሽ በብዙ ውጣ ውረድ ደክመሽ ያሳደግሽው ልጅ መልሶ ለእንባሽ ምክንያት፣ ለድካምሽ ምክንያት፣ ለጭንቀትሽ ምክንያት ሲሆን ማየት ጉዳትሽን እጥፍ ድርብ ያደርግብሻል።
ብዙ ሆነሽ ያሳደግሽው ልጅ የደከምሽለትን ያክል ሳይሆን ሲቀር ቀኑ ጨልሞብሽ መውጫ መግቢያሽ ይጠፋብሽ ይሆናል። አንድም ቀን እረፍት ሳይኖርሽ ትላንት ከጓደኞችሽ ጋር ወጣ ብለሽ ለማሳለፍ ልጄን የጥዬ ብለሽ ማህበራዊ ሕይወትሽን ትተሽ የኖርሽለት ልጅ ዛሬ በጓደኞችሽ ፊት አንገት ያስደፋሽ ይሆናል። ነገር ግን ሁሉም ጊዜያዊ ነው። ድካምሽን ዋጋ የሚሰጥ አምላክ ይዘገይ ይሆናል እንጂ አይቀርም። በምድር ሳይሆን በሰማይ የዘላለም ቤትሽ ያምራልና ደስ ይበለሽ። በፈጣሪ ዘንድ አንድ ቀን ድካምሽ ዋጋ ያገኝና ሐሳብሽ ይሞላል። እያንዳንዷ የመሥዋዕት ቀንሽን የሚያይ አምላክ አለ። ለልጆችሽ የምታደርጊያትን ማንኛውም ነገርና ንጹሕ ፍቅር የሚመለከት እውነተኛ አምላክ አለ። ለቤትሽ የሰጠሽውን ክብር የሚታዘብ ለኑሮሽ የምትከፊውን ዋጋ ሁሉ የሚክስ አምላክ አለ። በዚህ ዓለም ላይ የእናቱን ዋጋ ሊከፍል የሚችል አንድ እግዚአብሔር ብቻ እንጂ በሰው የሚቻል አይደለም። ፈጣሪ የእናትነት ድካም ዋጋ የሚረዳ ልጅ ያድርገን። እናት ለዘላለም ትኑር። የአእምሮ ምግብ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው ተመልከቱ። ይሄንን ሕፃን ከጓደኞቹ እኩል ጀመረ። ነገር ግን እሱ አንሸራቶት ወደቀ። በወደቀበት ሰዓት ጓደኞቹ ጥለውት ሄዱ። በሱና በጓደኞቹ መሃል ረጅም ርቀት አለ። ከወደቀበት ሲነሳ ግን ከበፊቱ የበለጠ በብዙ ፓወር ነው የተነሳው። በኃይል ነው የሚሮጠው። እኩል ለመሆን አይደለም አሁን የሚሮጠው፣ አሸናፊ ለመሆን ነው። እንደሚችል ለማሳየት ነው። በእኛም ህይወት ምን አለ መሰላችሁ? አንዳንዴ ከጓደኞቻችን እኩል እንነሳለን። ህይወት የሁሉም አንድ አይደለችምና ወደ ኋላ እንቀራለን። በወደቅንበት ሰዓት ግን ኤክስፒሪየንስ ይዘንና የበለጠ ጠንካራ ሆነን ስለምንነሳ እኩል ለመሆን ሳይሆን ለማሸነፍ እንደዚህ እንሮጣለን ማለት ነው። ህይወት እንደዚህ ነው። ማንም ሰው ወድቆ አይቀርም። ማንም ሰው ተቸግሮ አይቀርም። ከወደቀበት ይነሳል፣ መልሶ ይቆማል፣ አሸናፊም ይሆናል። ነገር ግን ካለፈው ህይወታችን ብዙ ተምረን ስንነሳ ነው። እንደዚህ እንደ ልጁ ማለት ነው። ተመልከቱ። አሁን ለማሸነፍ ነው የሚሮጠው ያለው። አለፋቸው ያሉትን ልጆች አንድ ሰው ይቀረዋል። አሁን በህልክ ነው የሚሮጠው ልጁ፣ አሸናፊ ለመሆን እኩል ለመሆን አይደለም፣ አሸናፊ ለመሆን አለፈ። ብራቮ ብራቮ! የእውነት ደስ ሲል ብራቮ! ጀግና ነው። ከወደቀበት ተነስቶ ጥለውት የትና የት ሄደዋል። ደርሶባቸው አለፋቸው። ህይወትም እንደዚህ ነው። አንዳንዴ ጥለውን የሄዱ ሰዎች ይኖራሉ፣ በጣም ረጅም መንገድ። እኛ ደግሞ በዛ ሰዓት ወድቀን ይሆናል። ከወደቅንበት ግን ብዙ ጥረን ለፍተን አፈር ግጠን ተነስተን ቆመን እናልፋቸዋለን ማለት ነው። እኔ ይሄንን ተመሪያለሁ ከሱ። እናንተስ